ስንክሳር ግንቦት 10 ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 10 በዚህ ቀን የከበሩ ጻድቃን ሰለስቱ ደቂቅ አናንያ፣ አዛርያ፣ ሚሳኤል የረፍታቸው መታሰቢያ ነው። እኚህም ለይሁዳ ንጉስ ለኢያቄም ልጆቹ ናቸው። ዳንኤልም የእህታቸው ልጅ ነው። በመርኮ ጊዜም ከእስራኤል ልጆች ጋር ተማርከው ወደ ባቢሎን ወረዱ። ከእስራኤል ልጆች ምርኮ ውስጥ በመብልና በመጠጥ እያስተማሩ አሳድጎ በሰራዊቱ መካከል ጭፍሮች ያደርጋቸው ዘንድ ነውር ነቀፋ የሌለባቸውን ወጣቶች ንጉስ መረጠ። እኚህም ከተመረጡት ውስጥ የተቆጠሩ ሆኑ። የእህታቸው ልጅ ዳንኤልም ምግባቸውን በሚሰጧቸው ጊዜ አረማውያን ካረዷቸው ውስጥ መብላትን አልወደዱም። ከንጉስ ማዕድ ከሚመጣው ከስጋው እንዳያበላቸውና እንዳያጠጣቸው አለቃቸውን ለመኑት። እግዚአብሔርም በባለሟሎቹ አለቃ ፊት ቸርነቱን አደረገላቸው። የባለሟሎቹ አለቃም ንጉስ ጌታዬን እፈራዋለሁ፣ የምትበሉትና የምትጠጡት ምግባችሁ ስላዘዘ ከባልንጀሮቻችሁ እናንተ ከስታችሁ ቢያያችሁ ንጉስ ራሴን ይቀጣኛል አላቸው። በእርሱ ላይ ተሾመ አሚሳድን እንዲህ አሉት፣ እኛ ባሮችህ 10 ቀን ፈትነህ ከምድር ዘር ሽንብራ ይስጡን እንበላ ዘንድ ውሃ እንጠጣ ዘንድ አሉት። ቃላቸውንም ሰምቶ 10 ቀን ፈተናቸው። 10 ቀን ካለፈ በኋላ የንጉስ ማዕድ ከሚመገቡ ከነዚያ ልጆች ይልቅ ሰውነታቸው ወፍሮ መልካቸው አምሮ ታየ። ከዚህ በኋላ አሚሳድ የሚበሉት ምግብ የሚጠጡትን ወይ እየወሰደ ለአራቱ ልጆች ሽንብራ ይሰጣቸው ነበር። እግዚአብሔርም ዕውቀትና ጥበብን መጻሕፍትን በማንበብ ሁሉ ማስተዋልን ሰጣቸው። ከዚህ በኋላ ንጉስ ያዘዘው ቀን በፈጸመ ጊዜ ወደ እርሱ አመጧቸው። የባለሟሎቹንም አለቃ ወደ ንጉሱ ወደ ናቡከደነጾር አስገባቸው። ንጉሱም ጠየቃቸው። በሰው ሁሉ ዘንድ እንደ አናንያ፣ እንደ ዳንኤል፣ እንደ ሚሳኤልና እንደ አዛርያ ያለ አልተገኘም። በንጉሱም ፊት ቆሙ። ንጉሱም የፈለገውን የምክርና የጥበብ ነገር ሁሉ በግዛቱ ካሉ ጠንቋዮችና አስማተኞች ሰዎች ሁሉ ይልቅ በነፍሳቸው ዘንድ 10 እጥፍ አገኘ። ንጉሱም እጅግ ወደዳቸው። በባቢሎን ሀገር ሁሉ ላይ ገዢዎች አድርጎ ሾማቸው። ንጉሱም ጣዖትን ከወርቅ ባሰራ ጊዜ ሰዎች ሁሉ እንዲሰግዱለት አዘዛቸው። 3ቱ ልጆች ለዚያ ጣዖት ባልሰገዱ ጊዜ የሚቀኑባቸው ወደ ንጉስ ነገሥታቸው በንጉስ ፊት አቀረቧቸው። ስላልሰገዱለትም ጠየቃቸው። እነርሱ እኛ ለሰራሃው ለወርቅ ምስል አንሰግድም አሉት። ንጉሱም ተቆጥቶ ከምትነድ የእሳት ምድጃ ውስጥ ይጨምሯቸው ዘንድ አዘዘ። እግዚአብሔርም መልአኩን ልኮ የእሳቱን ነበልባል አጠፋው። በጠዋት ጊዜ እንደሚቀዘቅዝ በእኚህ በ3ቱ ልጆች ዘንድ እንደ ጠዋት ውሃ ቀዝቃዛ አደረገው። ከዚያም የእሳቱን ነበልባል 49 ክንድ ያህል ከፍ ከፍ ብሎ በውጭ ያሉትን አቃጠላቸው። እኚህ ሰለስቱ ደቂቅን ግን ምንም አልነካቸውም። ንጉሱም ይህን ድንቅ ስራ አይቶ በፊታቸው ሰገደ። የሰማይና የምድር ፈጣሪ እግዚአብሔርንም አመነ። ለነዚህም ልጆች ሹመታቸውን ከፍ ከፍ አድርጎ ክብርን ጨመረላቸው። ከዚያም ዓለም የሚወጡት ጊዜ ሲደርስ በበዓታቸው እየጸለዩ ሳሉ ሰግደው ነፍሳቸውን በእግዚአብሔር እጅ ሰጡ። ወዲያውኑ ታላቅ ንጽጽወታ በባቢሎን ሀገር ሆነ። ንጉሱም ፈርቶ ስለምን ይህን ታላቅ ንጽጽወታ ብሎ ዳንኤልን ጠየቀው። ነብይ ዳንኤልም ይህ 3ቱ ልጆች ስለአረፉ ከዓለም ለመውጣታቸው ምልክት ነው ብሎ ነገረው። ንጉሱም ወደ እርሳቸው ደርሶ ታላቅ ሐዘንን አዘነ። ከዝሆን ጥርስም 3 ሳጥኖችን እንዲሰሩላቸው በሐር በግምጃ ልብሶቻቸውን ገንዘው ቅዱሳኑን በሳጥን ውስጥ እንዲያኖሯቸው አዘዘ። ንጉስ እንዳዘዛቸውም አደረጉ። ሁለተኛም የወርቅ ሳጥን ሰርተው እርሱ በሚሞት ጊዜ ስጋውን በውስጡ አድርገው በከበሩ ሰለስቱ ደቂቅ መካከል እንዲያኖሩ ታዘዘ። እንዲሁም አደረጉለት። ከዚህ በኋላ የከበረ አባ ቴዎፍሎስ በእስክንድርያ ሊቀ ጵጵስና በተሾመበት ወራት በስማቸው ቤተክርስቲያን ሰራ። ስጋቸውን ወደዚያች ቤተክርስቲያን ሊያመጣ ወዶ ስጋቸውን እንዲያመጣለት አባ ዮሐንስ አጽርን ወደ እርሳቸው ሀገር ባቢሎን ላከው። ወደ ባቢሎን ሀገርም በደረሰ ጊዜ ወንዞቿን አየ። በውስጧም ከቶ ሰው አልነበረም። የወርቁ ምስል በዚህ ያለ ከእግዚአብሔር የታዘዘ መልአክ የቅዱሳኑን ስጋ ወዳለበት አደረሰው። የንጉሱም ስጋ በመካከላቸው ነበር።
ስጋቸውን ባለበትም ቦታ ሰገደ። እንዲህም ብሎ በማልቀስ ጸለየ። የከበራችሁ አባቶቼ ሆይ የከበረ አባት ሊቀ ጳጳስ አባ ቴዎፍሎስ በስማችሁ ቤተክርስቲያን ሰርቶ ስጋችሁን በውስጧ ሊያኖር እኔን ልኮኛልና ከእኔ ጋር ትሄዱ ዘንድ ፈቃዳችሁ ይሁን። በዚህን ጊዜ እንዲህ የሚል ቃል ከስጋቸው ወጣ። የሃይማኖት አባት ለአባ ቴዎፍሎስ እንዲህ በለው፣ የድካምህን ዋጋ እግዚአብሔር ይስጥ። ነገር ግን እኛ እስከ ፍርድ ቀን ድረስ ስጋዎቻችን ከንጉሱ ጋር ስጋ እንዳይለዩ እግዚአብሔር ስላዘዘን ከዚህ አንወጣም፣ ድካሙን ከንቱ አናደርግም። ቤተክርስቲያናቱ በምትከበርበት ዕለት በሌሊት መብራቶች ይሰቀሉ ዘንድ እንዲያዟቸው በውስጣቸውም ዘይትና ፈትል እንዲያደርጉ በእሳት ግን አይለኩሷቸው። እኛ ከዚያ ደርሰን በእኛ የእግዚአብሔር ኃይል በዚህ ይገለጣል ብለው ንገረው አሉት። አባ ዮሐንስ አጼርም ተመልሶ እንደነገሩት እንዴትም እንዳዘዙት ሁሉ ለአባ ቴዎፍሎስ ነገረው። እርሱም 30 ደቂቅ እንዳዘዙት አደረገ። በዚህም በግንቦት ወር በ10 ቀን ቤተክርስቲያናቱ የምትከብርበት ሌሊት የከበሩ 30 ደቂቅ ተገለጡ። ያለ ሰዓት መብራቶችን አበሩ። ሊቀ ጳጳሳቱና ለዚህ ጸጋ የታደሉ ሁሉ በቤተክርስቲያኑ እርከን ላይ ሲዞሩ 30 ደቂቅን አዩአቸው። በየአይነቱ በሆነ ደዌ የታመሙ ብዙ በሽተኞችን ከቅዱሳን 30 ደቂቅ መገለጥ የተነሳ ያንን ጊዜ ተፈወሱ። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎታቸው ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። ቅዱስ አብርሃም ጸራቢ። በዚህ ቀን አብርሃም ጸራቢ በሰማዕትነት አረፈ። ይህ ቅዱስ የሰማዕት ቴዎድሮስ ገዳም ተብላ ከምትጠራ ከመርቅያስ ሀገር ሰዎች ነው። ወላጅ እናቱ የክብር ባለቤት የሆነ የክርስቶስን ሃይማኖት እንዲማር ለመምህር ሰጠችው። ጌታችንም አይነ ልቦናውን ገልጦለት ትምህርቱ ሁሉ የቤተ ክርስቲያን ሕግ ተማረ። ከዚህ በኋላ መጾም መጸለይና መስገድ ጀመረ። 9 ዓመትም በሆነው ጊዜ ከደንጊያ የሚሰራ የውሃ መሄጃ መጥረቢያን ተማረ። በዚያም ብዙ ገንዘብ አከማቸ። ለድሆችና ለጦም አዳሪዎች የሚመጸውት ሆነ። በአንዲት ዕለትም በሌሊት ሲጸልይ የዚች ዓለምና በውስጡ ያለውን ሁሉ ኃላፊ መሆኑን አሰበ። የክብር ባለቤት በሆነ በክርስቶስም ምስክር ሆኖ መሞት ወደደ። በዚያም ጊዜ የእግዚአብሔር መልአክ ተገለጠለት። ሰላምታም ሰጥቶት ጽና፣ አትፍራ፣ አንተ ጠላቶችን ድል አድርገህ የሰማዕትነትን አክሊል ትቀበላለህና አለው። ከዚህ በኋላ የክርስትና ጥምቀትን ወደ ተጠመቀባት ወደ ቅዱስ ቴዎድሮስ ቤተክርስቲያን ሄዶ በስዕሉ ፊት ቆሞ ጸለየ። በእርሱም ዘንድ ሰውነቱን አደራ አስጠበቀ። ወደ መኮንኑ ወጥቶ ክርስቲያን እንደሆነ ታመነ። ያን ጊዜ ከባባድ እንጨቶች ጋር የኋሊት አስረው ከረሃብና ከጽም ጋር ከፀሐይ ውስጥ ጣሉት። መንፈቀ ሌሊትም በሆነ ጊዜ ጌታችን ተገለጠለት፣ ሰላምታም ሰጠው። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ከዚህ በኋላ መኮንኑ ራሱን እንዲቆርጡ ታዘዘ። በቆረጡትም ጊዜ ራሱ እኔ ክርስቲያን ነኝ እያለች 3 ጊዜ በተራራው ላይ በረረች። 50 ምዕራፍ ያህልም ሄዳ ከባህር ወደቀች። ከዚህ በኋላ ሆዱን ሰንጥቀው ባሩድና ሙጫ ዘይት ሞልተው በእሳት ውስጥ ጣሉት። እሳቱ ግን ምንም አልነካውም። ከዚያ በኋላ በየጥቂቱ ከትፈው በአንቅብ አድርገው በባህር ውስጥ ጣሉት። በእግዚአብሔር ፍቃድ ከራሱ ጋር አንድ ሆነ። እንደ ቀድሞም አስና ከሚባል ሀገር በባህሩ ወደብ ታየ። ምዕመናን ወስደው በታላቅ ክብር ቀበሩት። ለእግዚአብሔርም ምስጋና ይሁን፣ እኛም ከዚህ ሰማዕት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አባ ሚካኤል ገዳማዊ። በዚህች ዕለት የአባ ሚካኤል መታሰቢያውና ቤተክርስቲያኑ የከበረችበት ሆነ። የዚህ ቅዱስ ወላጆቹ ክርስቲያን ባለጠጎች ናቸው። ልጅ ባጡም ጊዜ የክብር ባለቤት ወደ ሆነ እግዚአብሔር ለመኑ። እርሱም ይህ የተቀደሰ ልጅ ሰጣቸው። የቤተክርስቲያንንም ትምህርት አስተማሩት። ወላጆቹም በሞቱ ጊዜ በዚያች ሀገር ኤጲስቆጶስ ገንዘቡን አስጠበቀለት። 12 ዓመትም ሲሆነው በዚህ ዓለም ኃላፊነት አስቦ ወደ አባ ይስሐቅ ገዳም ሄዶ የምንኩስናን ልብስ እንዲያለብሰው ፈለገ። እርሱም ከፈተነውና ብርታቱን ካየ በኋላ አለበሰው። የእግዚአብሔርንም ጸጋ አደረበት። የፊቱ መልክ ተለውጦ እንደ ደረቅ እንጨት እስኪሆን በጾምና በጸሎት ሰውነቱን አስጨነቀ። በአንዲት ዕለትም አባቱ አባ ይስሐቅ ወደ አባ ሚካኤል በዓት ሄደ። መልኩ እንደሞተ ሰው ሆኖ አይቶ አለቀሰ። ልጄ ሆይ እንዴት እንዲህ ስጋህን ተጎዳ አለው። እርሱም አባቴ ሆይ አታልቅስ፣ እግዚአብሔር አልተወኝምና ለመቆም ኃይል ያልደከመምና፣ ነገር ግን በህልሜ ያየሁትን ልንገርህ። እኔ የሚፈልጉ የንጉስ መልእክተኞች ከእስክንድርያ ወደ አንተ ሊመጡ እኔን አትከልክላቸው፣ አንተን እንዳይወቅሱ። በሁለተኛውም ዓመት ታላቅ ረሃብ ይመጣል፣ ምድርንም ያጠፋታልና ለልጆች ምግባቸውን አዘጋጅ ብሎ መለሰው።
ከወራት በኋላም በንጉስ ጭፍራ አምሳል ሰዎች አባ ሚካኤልን እየፈለጉ መጥተው አባ ይስሐቅን ያዙት። ሚካኤልንም ባገኙትና ባወቁት ጊዜ ከእርሳቸው ጋር ወሰዱት። መነኮሳቱንም እያዘኑ ቀሩ። ረሃብም በሆነ ጊዜ ሀገረ ገዢው በዚህ ገዳም እህል እንዳለ ሰምቶ ሊከባቸው ፈለገ። አባ ይስሐቅም ሊማልድ ወደ መኮንኑ መጣ። ያን ጊዜ ብዙ ጭፍሮች ከሰይፎች ጋር በዚህ ገዳም መጥተው መኮንኑ እያደነቀ አባ ይስሐቅን ወሰዱት። ከዚህ በኋላ አባ ሚካኤል መጥቶ ራሱን ገለጠለት። እነዚህን የወሰዱ ሰዎች የሰማይ ሰራዊት፣ እርሱን የወሰዱበት ሀገርም ኢየሩሳሌም ሰማያዊት እንደሆነች ነገረው። ከዚህ በኋላ ኤጲስቆጶሳቱን ባስጠበቀለት ገንዘብ ቤተክርስቲያን እንዲሰራለት አዘዘው። በዚያች በባቱ ላይ ሰራለትና በዚህች ዕለት አከበሯት። ደግሞም አባ ሚካኤል ለአባ ይስሐቅ ተገልጾ በመጪው ዓመት እንደሚሞት ነገረው። እንደ ቃሉም ሆነ። ለእግዚአብሔር ምስጋና ይሁን። እኛም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። አባ ኖብጋ 358 ሰማዕታት። በዚች ቀን ከአባ ኖብጋ 358 ነፍስ በሰማዕትነት ሞቱ። የፓትርያርክ አባ ዮሐንስም መታሰቢያው ነው። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን።